አንድ ነገር አይቼ ማላልፈው ነገር አጋጥሞኝ ነው ላሳያችሁ። ሌትስ ጎ ና ልጆቹን አታሳርቀናችሁ ነው። እሺ ይሄ የምትመለከቱት አሁን ይሄ ወንዝ ነው። ምን መሰላችሁ አብዛኛው እዚች ጋር ቤት የሚሰራላቸው ከአረብ ሀገር ያሉ ሴቶች ናቸውና በእውነቱ ለመናገር ገንዘብ አውጥታችሁ ቆርቆሮ፣ ሚስማር፣ ሲሚንቶ፣ ድንጋይ እስካላችሁ ድረስ ይሄ ትልቅ ቤት አሁን ወንዝ አጠገብ እንደዚህ መስራት ተገቢ ነው? ማንም ይስራው በደና ገንዘቧ ደና መሬት ደና ረብራባ ያለ ቦታ ጥሩ ቦታ ኃይለኛ ጎርፍ መጣ ማለት አለመሸርሸሩና ቤቱ አለመፍረሱ በምን እርግጠኛ ናችሁ? የሆነ ርካሽ ነገር ፈልጋ የሆነ ያልሆነ ቦታ ቤት እየሰራችሁ ከባድ ነው። እነዚህ ሴቶች አሁን ከመጣች በኋላ ከ10 ከ20 ዓመት በኋላ ድጋሚ አረብ ሀገር ሄዳ ቤት ልሰራ አይደለም አንዴ ነው በህይወቷ ልሰራ የምትችለው። ስለዚህ እንደዚህ ገንዘብ አውጥታ በሚሊዮን አውጥታ ከነመሬቱ ከነቤቱ እስከጨፈጨፈች ድረስ ደና ቦታ መርጣችሁ 200 300 ካሬ ከምትገዙ በ100 ካሬ ደና ቦታ ይገዛል። ስለዚህ ይሄ መኖሪያ ቦታ ነው። እንደዚህ መሆን ጥሩ አይደለም። ወንዝ አጠገብ ገደላ አጠገብ ገደል ውስጥ ርካሽ መሬት ፍለጋ እንደዚህ አሁን አልከሶ ይሄ ቤት የተሰራልሽ ልጅ በጣም ነው የምታሳዝኙ። የኔ 8 9 ዓመት የለፋሽበት ነው። ያሳዝናል። እኔ አይቼው በቃ አይኔን እንዴት ላንሳ። ስለዚህ ከዚህም በኋላ መሬት ግዙ ቤት ስሩ የምትሉ ልጆች መሬቱ የሚገዛላችሁ አካባቢና ቦታ ጥናት አስደርጉ። ዝም ብላችሁ ገንዘብ አትክፈሉ። አገኘው ብላችሁ ርካሽ አትዛጉ በየቦታው። ይሄ አደጋ ነው። ነገ ኃይለኛ ጎርፍ ቢመጣ ሕፃን ልጅሽን እንኳን ይዞት ጎርፉ አለመሄዱ ወንዙ አለመሄዱ በምን እርግጠኛ ነሽ? ልጅ ከቤት ይወጣል፣ እዋኛለሁ ይላል፣ እታጠባለሁ ይላል፣ ይዞት ቻው። ስለዚህ አላየሽውም አየር ላይ እና ለብዙ ነገር አደጋ ተጋላጭ ነው። ወንዝ አጠገብ ገደል አጠገብ ቤት አትስሩ እባካችሁ። አሁን እዚች ጋር አንድ ቤት እያየው ነው። ና ቤቱን አደጋ ነው። ያው ጎርፍ ነው የሸረሸረው። እንግዲህ ብር ወጥቶላታል። ጎርፍ ነው ለስሙ ሲሚንቶ ተሰርቷል። ወንዝ አጠገብ ለምን ይሰራል? እንደዚህ ገደል አገደል ይሄው መሬት ተገዝቶ ምን አመጣባችሁ? 200 ሺህ ብር 300 ሺህ ብር ምን አመጣባችሁ? እዚህ ገደል ትንሽዬ መሬት ብር ተጨምሮ ደህና ቦታ ይገዛል። አሁን ይሄ ቤት ነው ኤል ሼፕ ነው ግን ያምራል ሲያል። ነገር ግን የዚህ ቤት ደግሞ ትልቁ ችግር ምንድነው? ከጀርባ ወንዝም ቢሆን አጠገቡ ደግሞ ጎርፍ መሄጃ ነው። ይሄ የጎርፍ መሄጃ ነው እንበልና እዚህ አካባቢ ጎርፍ መሄጃ ተብሎ ይሰራ ቢባል እዚህ ጋር እንዴት ነው የሚሆነው? መቼም ኮንስትራክሽኑ እንዲጥምዝማዝ አይሰራም። እንዲህ ቀጥ ያለ ነው የሚሰራው። ስለዚህ በረንዳውን ደርምሰው ነው የሚያነሱት ኮንስትራክሽኖች። ትቦ እንኳን ይሰራ ቢባል የጎርፍ መሄጃ እንደዚህ ለምን ትሰሩላቸዋላችሁ? ኧረ ተው አጽያት ነው። ኧረ ተው የሰው ገንዘብ አትበዝብዙ። ይሄ ቤት አጉል ነው። መሰንጠቁላ ጀምሯል። ይሄን የሚያክል ግዙፍ ቤት 67 ቆርቆሮ ታዲያ በምን እርግጠኛ ናችሁ? እና እያስተዋላችሁ ቤት ስታሰሩ የሚገዛላችሁ መሬት ምን አይነት ቦታ ነው ብላችሁ ቼክ ማድረግ አላችሁ። ርካሽ ስለሆነ ብቻ ብር አትክፈሉበት። ኋላ ላይ መስዋዕት ከፍላችሁ ማትጨርሱት መስዋዕት ያስከፍላችኋል። እኔ አልከሶ ነኝ ያለሁት። ሶሪ እዚህ አካባቢ አባወራዎች ይሄን ስለተናገርኩኝ እንዳትከፉ። ያላ ዜዶ እኔ ጋሼ እንዳይከፋችሁ አይቼ ማለፍ አልወድም። እሺ ወይ ለምለም እባላለሁ ወይም የተንቢ። እሺ ጋሼ